ስሜ ክብሩ ጌታቸው ይባላል። በጉለሌ ክፍለ ከተማ ወረዳ 5 በዶሮ እርባታ ዘርፍ እየተዳደርኩ የምገኝ ወጣት ነኝ። በአሁኑ ሰዓት 300 ያክል ዶሮዎች አሉ። ወደዚህ ስራ የገባሁት በፈረንጆች 2018 አካባቢ ነው። አዲስ አበባ ዩኒቨርሲቲ በኬሚካል ኢንጂነሪንግ ነበር ግራጁዌት ያደረኩት እና ያው በወቅቱ ስራ ማግኘት ስላልቻልኩ ለዚህ ሙያም ፍላጎት ስለነበረኝ ወደዚህ ስራ ልገባ ችያለሁ። እንግዲህ ያው ሲጀመር አካባቢ የተወሰኑ ችግሮች አሉት ልምድ እስከሚገኝ ምናምን። ያው ከተወሰነ ጊዜ በኋላ ግን በቂ ልምድና እውቀት አግኝቻለሁ። በአሁኑ ሰዓት እንቁላል በማቅረብ ህብረተሰቡንም ራሴንም እየጠቀምኩ እገኛለሁ ማለት ነው። ለወጣቶች ማስተላለፈው መልእክት እንግዲህ አሁን ያው አብዛኛው ሰው ዩኒቨርሲቲ ገብቶ ግራጁዌት ያደርጋል። ከወጣ በኋላ ስራ ማግኘት በጣም አስቸጋሪ ነው እና ስራ መፍጠርም በጣም ከባድ ነው። ግን በተለይ ደግሞ መሬት ያላቸው ከተማ ላይ የራሳቸው ግቢ ያላቸው ወጣቶች የተለያዩ የስራ ዘርፎች አሉ። የከተማ ግብርና ላይ ዶሮ እርባታ አለ፣ ከብት እርባታ አለ፣ ንብ ማነብ አለ እና ስልጠና ወስደው ከሚቀመጡ ስልጠና ወስደው ወደዚህ ስራ ገብተው ውጤታማ መሆን ይችላሉ እና እንዲሰሩም አበረታታለሁ። አመሰግናለሁ።